ይህንን መርሃ ግብር ያሳዩት ማለት ነው። ለወጣቱ ሰላም እግዚአብሔር ከሁላችን ጋር ይሁን። አሁን አንድ ሁለት ደቂቃ የጀመሩትን መምህር ይቋጩና ቀጥታ ወደ ብፁዕነታቸው እንሄዳለን ማለት ነው። ወደ ስልጠናው እንሄዳለን። ብፁዕ አባታችን ቡራኪዎት ይድረሰኝ። እንግዲህ መግቢያ ላይ እንደተናገርኩት በጣም ተስፋ የምጥልበት ሀገረ ስብከት ቡራኪያቸውን ጸሎታቸውን እንደሚደርሰኝ ስለማምን እየተሰራ ያለውን ስራ በዓይን የሚታይ በእጅ የሚጨበጥ ስለሆነ ያየነውን ለመመስከር ደግሞ የሚከለክለን አካል የለም። በዚህ እንዲህ አይነት አባቶችን ስለሰጠን ከሀገረ ስብከቱ ሁሉ ካንበሩ ክቡር ስራ አስኪያጅ ሌሎች ተናበው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ከብፁዕ አባታችን የሚሰጡ መመሪያዎችን ተግባራዊ በማድረግ በጣም እየፈጠነ ያለ በተለይ ደግሞ ወጣቶችን በማሰልጠን ቁጥር አንድ ብዬ ነው የሚወስደው። ምክንያቱም በየሀገረ ስብከቱ ስለምዞር የምመካበት የምደሰትበት ነው። ብፁዕ አባታችን ከ3 ሰዓት አካባቢ ጀምረን በጣም የተረጋጋ በጣም ደስ የሚል ልጆች ነው እግዚአብሔር የሰጠሁት። የእርስዎም ጸሎትና ቡራኬ አይለየን። እንግዲህ እኔ ክፍል አንዱን መጀመሪያ ጨርሼ ሁለቱን ለማጠናቀቅ አካባቢ ላይ ነው የመጡት። ጸሎት ቡራኬዎት በድጋሚ ድረስን። ቪዲዮውን በተመለከተ በጣም ሰፊ ጥረት እያደረኩ ነው። ካሜራው ላይ ወደ 400 ሺህ ተከታይ ባለበት እያስተዋወቅኩት ነው። ገብቻ ያዋለው የት እንደተነገረ ምን እንደሆነ ስለማየው በጣም ጥሩ ነው። ሁላችሁም እዚህ ያላችሁት የማይጠቅም ነገር ላይ ከምትደግሙ የአባቶች ድምፅ ካለበት ላይ እንድትደግሙ ድጋሚ መልእክቴ ነው። አሁንም እናስተዋውቀዋለን። ለምን ቤተክርስቲያናችን በዚህ ደረጃ መሮጥ አለባት የሚል ምልከታም እይታም ስላለኝ ነው። ወደ ጉዳይ ልምጣና ብፁዕ አባታችን አስቀምጠን ብዙ መናገር ስለማልችል እያጠቃለልኩም ስለሆነ እንደው እኛ እንደ መንገድ ጠራጊ ሆነን ባለፈው ምሳ ሰለጥን በጣም በእጅጉ ከኔ የተሻለ እሳቸው የሰጡት አባታዊ ትምህርትም ስላለ መስማትም ስላለብን በሀገር ውስጥ በውጭ እኔ እግዚአብሔር ምስክሬ ነው። የብፁዕ አቡነ ጎርጎርዮስ ቃልን በመጽሐፎቻቸውና በታሪካቸው ሰማሉ። ደግሞ አሁን ሰውንም እግዚአብሔር አዘጋጅቶ እንደሰጠን ነው ተስፋ ማደርገው። ከሚያደርጉት ብቻ አንጻር ተስፋ ላይ ለውጥ መጥቷል፣ ይመጣል። ለዚህ ደግሞ ተናቦ መስራት ወጣቱ ደረጃ የአባት ድምፅ ሰምታችሁ እንዲህ አይነት በለጠ ውጤት ማይሰበስ ነው። እኔ እርግጠኛ ሆኜ መናገር እችላለሁ እና ደስ ብሎናል። እንግዲህ ለሱስ እንዴት እንጋለጣለን የሚለውን አጠቃለና ልጨርስ። አንዳንዶቹ ሰይጣን አሳስቶ ይላሉ። እኔ ወደ ሰይጣን ማፈቃኘት ያለብን አይመስለኝም። ፍቃደ ስጋችን ራሱ እየገተተ እየወሰደ እያስገባ ነው። ፍቃደ ስጋችን ለፍቃደ ነፍስ ባለማስጋዛታችን እንጂ ሁሉን ነገር በሰይጣን ለማካኝተን አይሆንም። እንደውም የኔታ ጥበቡ የሚባሉ ትልቅ አባት የመጽሐፍ ላይ ከነበር ነበሩ ቅድም ጠቅሼ እሳቸው እንደው እንዴት ነው የጊዜ ያልኳቸዋል ይገብኝና አሁን ሰው ራሱ ሰይጣናዊ ስራ እየሰራ ተቸግረናል። ስለዚህ ምን እናድርግ? አድነን እግዚኦ ስማል ከራቢት ገርክሷል ማለትና አድነኝ እያሉ ዳዊት ጠንክሮ መጸለይ ይገባል ሲሉ ነበረ። በረከታቸው ይድረሰንና አሁን ለምሳሌ በጾም ጊዜ ስናይ ወጣቱ የት ጋር ያለ ለሊት ተነስቶ ቅጠል እየበጠሰ ሲጋራ እያጨሰ ከሆነ በጣም ከስረናል። ትምህርታችን